የእንግሊዝ አጠቃላይ የታሪክ ጉዞ መግቢያ የኃያልነቷ መሠረት ምንድን ነው? በአሁኑ ዘመን እንግሊዝ ከዌልስ፣ ስኮትላንድ እና ሰሜን አየርላንድ ጋር በመሆን ዘመናዊውን የታላቋ ብሪታንያና የሰሜን አየርላንድ የተባበረ መንግስትን ዩናይትድ ኪንግደምን ከሚመሰርቱት አራት ሀገራት መካከል አንዷ ናት። እንግሊዝ ከሌሎቹ ሀገራት በቆዳ ስፋቷም ሆነ በሕዝብ ብዛቷ እጅግ ግዙፍ በመሆኗ ላለፉት በርካታ ምዕተ ዓመታት በብሪታንያ ደሴቶች ብሪቲሽ አይልስ ውስጥ እጅግ ኃያልና የበለጸገች ሀገር ሆና ቆይታለች። በዚህም የተነሳ በኢኮኖሚም ሆነ በወታደራዊ ጡንቻዋ በአቅራቢያዋ ባሉ ጎረቤቶቿ ላይ ከፍተኛ ተጽዕኖ ስታሳድር ኖራለች። ይሁን እንጂ በአሁኑ ጊዜ የምናውቃት እንግሊዝ ገና በጧቱ የታሪክ ዘመኗ እሷ ራሱ በጎረቤት ባህሎችና ቋንቋዎች ተጽዕኖ ስር የነበረች ሀገር መሆኗ ለብዙዎች አስገራሚ ሊሆን ይችላል። ከቅድመ ታሪክ ዘመን ጀምሮ እንግሊዝ በተከታታይ የስደት ሞገዶችና በወረራዎች ስትታመስ የቆየች ምድር ናት። እነዚህ የተለያዩ ወገኖች ባለፉት ሺህ ዓመታትና ምዕተ ዓመታት ውስጥ ተዋህደውና ተቀላቅለው በዓለም ላይ ካሉ ሌሎች ቦታዎች ሁሉ የተለየና ልዩ የሆነ ቋንቋን፣ ባህልንና ቅርሶችን የያዘ ድብልቅ ማንነት ፈጥረዋል። ነገር ግን ይህች አንጻራዊ በሆነ መልኩ አነስተኛ የሆነች ሀገር እንዴት ሆኖ ነው የብሪታንያ ደሴቶችን የወደፊት ዕጣ ፈንታ ብቻ ሳይሆን እኛ ዛሬ የምንኖርበትን ዘመናዊ ዓለምን ጭምር ቀርጻ ለመምራት የበቃችው? የእንግሊዝ ብሔር ባለፉት በርካታ ምዕተ ዓመታት ስፍር ቁጥር በሌላቸው ፖለቲካዊ ውዝግቦች፣ ጦርነቶችና ወረራዎች ተቀርጸዋል። ከእነዚህ ሁሉ ታሪካዊ ክስተቶች መካከል ደግሞ ምናልባትም እጅግ ጎልቶ የሚታየውና የዓለምን መልክ የለወጠው የሁለተኛው የዓለም ጦርነት ነው። ሁላችንም እንደምናውቀው የጦርነቱ ፍጻሜ የህብረት ኃይሎችን አላይስን አሸናፊነት ያበሰረ ነበር። ቅድመ ታሪክ ከዶገርላንድ እስከ ጊብርና። በአንድ ወቅት እንግሊዝ የምትባል ሀገር የምትሆንባት ምድር በቅድመ ታሪክ የድንጋይ ዘመን መጀመሪያ ለሰፈሯት ሰዎች አሁን ካለው መልክ ፈጽሞ የተለየ ገጽታ ነበራት። በዚያ ዘመን ሰፊው የብሪታንያ ደሴቶች እንደ አሁኑ ደሴት አልነበሩም። ይልቁንም የመሬት ድልድይ የሚባል መሬት አማካኝነት ከአውሮፓ ሀገር ጋር በቀጥታ የተገናኙ ነበሩ። ከዛሬ 11000 ዓመታት በፊት የመጨረሻው የቅዝቃዜ ዘመን ሲያበቃ የየቀለጠ የመተው የበረዶ ክምችት የባህር ወለድ እንዲጨምር አደረገው። ይህ ደግሞ ዶገርላንድ ተብሎ የሚጠራውን ዝቅተኛ መሬትን በውሃ እንዲዋጣ አደረገው። በዚህም ምክንያት ብሪታንያ ከአውሮፓ ሀገር ለአንዴና ለመጨረሻ ጊዜ ተለይታ ደሴት ሆና ችለች። ከሀገሩ ብትለይም በአውሮፓ ህዝቦችና ወደፊት እንግሊዝ በምትሆንባት ምድር ላይ የሚኖሩት ህዝቦች ጋር ያለው ግንኙነትና ባህል ልውውጥ ጋር ሳይቋረጥ ቀጥሏል። በመካከለኛው ምስራቅ የተጀመረው የግብርና ሥራ በብሪታንያ ምድር የተዋወቀው ከክርስቶስ ልደት በፊት በ4000 ዓመተ ዓለም አካባቢ ነበር። ግዙፍ መቃብሮችና የስቶን ሄንጅ ያሉ ስነ ስርዓታዊ የድንጋይ ክቦችን የያዘ የመጀመሪያው ቋሚ ሰፈሮች የተገነቡትም በዚህ ዘመን ነበር። የነሐስ ዘመንና ኬልቲክ ባህል። የድንጋይ ዘመን አልፎ ወደ ነሐስ ዘመን ሲሻገር እንግሊዝ በአብዛኛው ከቀረው የብሪታንያ ብልጥብጥ ጋር ተመሳሳይ እድገት ነበራት። ከአውሮፓ ሀገር በተከታታይ የሚመጡ ስደት ሞገዶች ምክንያት ተመሳሳይ ባህላዊና ቋንቋዊ ልምዶች ወደ ምድሪቱ ገቡ። እነዚህ ሂደቶች በሂደት ተቀይረው ከክርስቶስ ልደት በፊት በ12ኛው ክፍለ ዘመን አካባቢ በአብዛኛው የምዕራብ አውሮፓ ክፍል ተስፋፍቶ የነበረው የኬልቲክ ባህል ተቀየሩ። በእንግሊዝ ምድር የሚኖሩት የኬልቲክ ህዝቦች ህይወት ለሚከተሉት በርካታ ምዕተ ዓመታት በተረጋጋ ሁኔታ ቀጥሎ ነበር። ነገር ግን ከክርስቶስ ልደት በፊት 57 ዓመተ ምህረት አካባቢ ከዚያ በፊት ታይቶ የማይታየው እጅግ ግዙፍ የወረራ ኃይል በደቡባዊ ባህር ዳርቻ ላይ አረፈ። ይህ ኃይል ወደፊት ታላቁ የሮማ ኢምፓየር የሚሆነው የሮማ ሪፐብሊክ ነበር። ወደ ኪም ካኖ ዋስና የነበረው የሮም ጀነራል ሌላ ማንም አይደለም፣ ታዋጊው ጁሊየስ ቄሰር ነበር። የቄሰር መመኛና ዓላማ በምዙባት ጸና ዞግልም እንግሊዝ ቻናልን ተሻግሮ ያሉትን ምድሮችን ወደ መቆጣጠር ዞረ። የቄሰር የመጀመሪያው ወረራ ሰራዊቱን በባህር ዳርቻ ላይ ለማሳረፍ ባለፈ ብዙም ስኬት አላስመዘገበም ነበር። በዚህም ምክንያት ከአንድ ዓመት በኋላ ማለትም በ54 ዓመተ ምህረት ወይም ኤዲ በድጋሚ በሰፊው ተታከደ ሁለተኛው ወረራ ተከትሎ። በዚህ ወረራ የሮም ክፍለ ጦሮች እስከ ቴምዝ ወንጅን ሰሜናዊ ዳርቻ ድረስ ዘልቀ መግባት ችለው ነበር። ምንም እንኳን ይህ አንጻራዊ ስኬት ቢመዘገብም እንኳን ሮማውያን በዚያን ወቅት በደሴቲቱ ላይ ቋሚ መሰረት መመስረት አልቻሉም ነበር። በሁሉም ምክንያት ወደ አውሮፓ ሀገር ተመለሱ። ነገር ግን ሮማውያን ደሴቲቱ መሸነፍና መያዝ ያለባት ምድር መሆኗን አምነው መቀበል አላቆሙም ነበር። ከአንድ ምዕተ ዓመት ገደማ በኋላ በ43 ዓመተ ምህረት ኤዲ የሮማው ንጉሠ ነገሥት ክላውዲዩስ በሚገባ ተጣቀነና ተደራጀ ወረራ እንዲካሄድ ትእዛዝ አስተላለፈ። በሚቀጥሉት ጥቂቶች አስርተ ዓመታት ውስጥ የሮም ክፍለ ጦሮች በላ ምድሪቱ ላይ በመግመስገስ አሁን እንግሊዝ የምንላትን ምድር ሙሉ በሙሉ በሮማውያን አገዛዝ ስር አደረጉ። በዚህ ሂደት ውስጥ የነ ለንደን፣ ቸስተር እና ዮርክ ያሉ በርካታ ሰፈሮችን መሰረቱ። ምንም እንኳን የሮም ስልጣን አልፎ አልፎ በአገር በከዳመቶች ቢፈተንም ለምሳሌ በ60 ዓመተ ምህረት በንግስት ቡዲካ የነበረው ዓመት የሚጠቀስ ነው። እንግሊዝ ለሚቀጥሉት በርካታ ምዕተ ዓመታት የሮማ ኢምፓየር ዋና አካል ሆና ቆይታለች። የሰሜናዊው ምድሯ በሃድሪያን ግንብ ግንባታ መሃኝነት ተረጋግቶ ቆይቷል። ምዕራፍ 3 የሮማውያን መውጣት እና የአንግሎ ሳክሰን መምጣት።
ይሁን እንጂ በታሪክ ውስጥ እንዳዩት ማናቸውም ታላላቅ መንግስታት ሁሉ የሮም መነሳትና መውደቅም የማይቀር ክስተት ነበር። በአምስተኛው ክፍለ ዘመን መጀመሪያ ላይ የሮም ኃይልና ተጽዕኖ በከፍተኛ ደረጃ ቀንሶ ነበር። በአውሮፓ አህጉር ላይ በተለያዩ የባርቤሪያን ጎሳዎች ባርቤሪያን ትራይብስ ስጋት ውስጥ እየወደቁትን ይበልጥ ጠቃሚ የሆኑ የኢምፓየሩን ክፍሎች ለመከላከል ሲባል የመጨረሻዎቹ የሮማ ክፍለ ጦሮች በ407 ዓመተ ምህረት ከእንግሊዝ እንዲወጡ ተደረገ። ከነዚህ ጎሳዎች መካከል የተወሰኑት ብዙም ሳይቆይ ትኩረታቸውን ወደ እንግሊዝ አዞሩ። ይህ ሁኔታ የእንግሊዝን ሕዝብ ቋንቋ፣ ባህል እና ታሪክ የሚቀርጹ ተከታታይ ክስተቶችን አስነሳ። እነዚህ የጀርመን ጎሳዎች በታሪክ ውስጥ በአንድነት አንግሎ ሳክሰን ተብለው ይጠራሉ። ለመጀመሪያ ጊዜ ወደ እንግሊዝ የገቡት በአራተኛው ክፍለ ዘመን አካባቢ ሲሆን ምናልባትም በሮማውያን ሰራዊት ውስጥ እንደ ቅጥር ወታደር መርሰነሪስ ያገለግሉ ነበር ተብሎ ይታመናል። በአምስተኛው ክፍለ ዘመን አጋማሽ ላይ ቁጥራቸው ቀላል የማይባል የአንግሎ ሳክሰን ወገኖች በምስራቃዊው የሀገሪቱ ክፍል ሰፍረው ነበር። ይህ ሂደት እንዴት እንደተከናወነ የታሪክ ተመራማሪዎች እስከ አሁን ይከራከሩበታል። አንዳንዶቹ ሰፊ ወረራና በአገር በቀል የኬልቲክ ሕዝቦች ላይ የተፈጸመ የኃይል መፈናቀል ነው ሲሉ፣ ሌሎች ደግሞ ሰላማዊና ቀስ በቀስ የሆነ የባህል ውህደት ሂደት ነው ይላሉ። ያም ሆነ ይህ አንግሎ ሳክሰኖች የቀድሞውን የሮማ ብሪጣንያ ቋንቋ፣ ባህል እና ሕዝብ በራሳቸው የጀርመን ወግና የአኗኗር ዘይቤ ተኩት። እነሱ ይዘውት የመጡት ቋንቋም ዛሬ የምንናገረው የእንግሊዝኛ ቋንቋ መሠረት ሆነ። ምዕራፍ 4 ሰባቱ መንግሥታት እና የክርስትና መስፋፋት። አንግሎ ሳክሰኖች በቋንቋ በባህል እና በሃይማኖት አንድ ቢሆኑም በፖለቲካ ረገድ ግን የተከፋፈሉ ነበሩ። በምድሪቱ ላይ ራሳቸውን የቻሉ ትናንሽ መንግሥታት መስርተው ነበር። በሰባተኛው ክፍለ ዘመን መጀመሪያ ላይ የነባር ብሪጣንያውያን ወደ ደሴቱ ሩቅ ምዕራባዊ ክፍሎች እንደ ዌልስ እና ኮርንዎል ተሸሽገው ነበር። በዚህም ምክንያት እንደ ምስራቅ አንግሊያ፣ ኢስት አንግሊያ፣ ኤሴክስ፣ ኬንት፣ ሰሴክስ፣ መርሲያ፣ ኖርዙምብሪያ እና ዌሴክስ የተባሉ ሰባቱ የአንግሎ ሳክሰን መንግሥታት ተፈጠሩ። እነዚህም ለወደፊቷ እንግሊዝ መሠረት ቢሆኑም ገና ያልተባበረች ሀገር ነበሩ። በጊዜ ሂደት አንግሎ ሳክሰኖች የቀድሞውን የሮማ ብሪታንያ እምነታቸው ፔጋኒዝም ወደ ክርስትና ተለውጠው፣ እንዲሁም እርስ በርሳቸውና በምዕራብና በሰሜን ከሚገኙ የብሪታንያ መንግሥታት ጋር በመዋጋት ሥልጣናቸውን ለማጠናከር ሞከሩ። በስምንተኛው ክፍለ ዘመን መገባደጃ ላይ እነዚህ እርስ በርስ የሚጋጩ መንግሥታት ወደ አራት ትላልቅ መንግሥታት ተጠቅለሉ። እነሱም ኖርዙምብሪያ፣ መርሲያ፣ ምስራቅ አንግሊያ እና ዌሴክስ ነበሩ። ይሁን እንጂ የአንግሎ ሳክሰን እንግሊዝ ሕልውና ድንገት በባህር ዳርቻዎች ላይ የታዩ የረዥም ጀልባዎች መኛ ሲመቱ አደጋ ላይ ወደቀ። በእንግሊዝ የቫይኪንግ ዘመን ቫይኪንግ ኤጅ በ738 ዓመተ ምህረት በኖርዙምብሪያ በሚገኘው የሊንዲስፈርን ገዳም ላይ የተፈጸመው ዝነኛ ወረራ መጀመሩ በሰፊው ይነገራል። የሚሆንም ከዚህ በፊት ትናንሽ ጥቃቶች ቢኖሩም በሀብታም የተሞሉ ገለላ ገዳሞች ላይ የሚሰነዘሩት እነዚህ ጥቃቶች በሚቀጥለው ክፍለ ዘመን በከፍተኛ ደረጃ ቀጠሉ፣ በርትተውም ቀጠሉ። ምዕራፍ 5 ታላቁ የቫይኪንግ ጦርና የንጉሥ አልፍሬድ ተጋድሎ። በ865 ዓመተ ምህረት ግን ቫይኪንጎች ስልታቸውን በመቀየር ከዚህ በፊት ያደርጉት ከነበረው የመታ አድርጎ የመጥፋት ጥቃት ወደ ወረራና ወደ መያዝ ኦኩፔሽን ተሸጋገሩ። በዚያውም ዓመት መገባደጃ ላይ አንድ ግዛት የቫይኪንግ ሰራዊት በደቡብ ምስራቅ እንግሊዝ ባህር ዳርቻ ላይ አረፈ። ዓላማቸውም የአራቱንም አንግሎ ሳክሰን መንግሥታት ምድር በሙሉ ለራሳቸው ለመያዝ ነበር። በአንግሎ ሳክሰን ታሪክ መዝገብ ላይ የተጠቀሰው ታላቁ የአረማውያን ጦር The Great Heathen Army ተብሎ የተጠቀሰው ይህ ኃይል መጀመሪያ ወደ ሰሜን በመጓዝ በ867 የኖርዙምብሪያን መንግሥት ተቆጣጠረ። በመቀጠልም በ869 ምስራቅ አንግሊያን ድል አደረገ። ከዚያም በ874 መርሲያን ድል አደረገ። በዚህም ዌሴክስ ብቸኛዋ የነፃ አንግሎ ሳክሰን መንግሥት ሆና ቀረች።
በንጉሥ አልፍሬድ የሚመራው የዌሴክስ መንግሥት ከዚህ ድረስ ከወራሪዎቹ ቫይኪንጎች ጋር በመዋጋት ወይንም ገንዘብ በመክፈል ጥቃቱን ሲከላከል ቆይቶ ነበር። ይሁን እንጂ በ878 ቫይኪንጎች ብዙዎቹን የዌሴክስን ክፍል በቁጥጥራቸው ስር ስላደረጉ ንጉሥ አልፍሬድ ተሸሽጎ ለመቆየት ተገደደ። በመንግስቱ ህልውናና በእንግሊዝ ወደፊት እጣፊያ ላይ ትልቅ አደጋ ተጋርጦ ባለበት ይህ ጊዜ ንጉሥ አልፍሬድ በዚያውም ዓመት ግንቦት ወር ላይ በኤዲንግተን ጦርነት ከቫይኪንጎች ጋር ለመጨረሻ ጊዜ ለመፋለም ሰራዊቱን ማሰባሰብ ቻለ። በዚህም ታላቅ ድል ተቀዳጀ። ንጉሥ አልፍሬድ ቫይኪንጎቹ ወደ ምስራቅ ዴንሎ ተብለው የሚጠሩትን በእነሱ አገዛዝ ስር የወድቁ ምድሮች እንዲመለሱ በማድረግ ታላቁ the great የሚለውን ቅጽል ታሰጥረው። የአንግሎ ሳክሰን አገዛዝ ዳግም ካገገበ በኋላ የዌሴክስ ነገሥታት በቫይኪንጎች ቁጥጥር ስር የነበሩትን የቀሪው የእንግሊዝ ምድሮች ቀስ በቀስ መልሰው መቆጣጠር ጀመሩ። የአልፍሬድ የልጅ ልጅ የሆነ ኤትልስታን በ927 የዮርክን መንግሥት በድል አድራጊነት ተቆጣጠረ። ለመጀመሪያ ጊዜ የእንግሊዝ ንጉሥ ኪንግ ኦፍ ዘ ኢንግሊሽ የሚለውን ማዕረግ ተቀበለ። ምዕራፍ 6 የተባበረች እንግሊዝና አገዛዝ ለውጦች። አሁን በአንድነት የተሳሰረች እና ኃያል የሆነችው የእንግሊዝ መንግሥት መፈጠሩ በብሪጣንያ ደሴቶች ላይ ያሉ ሌሎች ጎረቤት ጓዢዎችን ክፉን አድርጎ አስደነገጣቸው። በዚህም ምክንያት የኤትልስታን በላይነት ለመቃወም የቫይኪንጎችና የስኮትላንዳውያን ጥምረት ተፈጠረ። በ934 የብሩናንበርን ጦርነት ተካሄደ። ይህ ጦርነት በብሪጣንያ ደሴቶች ታሪክ ውስጥ ከተደረጉት የእጅጉ ወሳኝ ጦርነቶች አንዱ ሲሆን የኤትልስታን ሰራዊት ድልን ተቀዳጀ። ይህም የእንግሊዝ ነፃነትና በላይነት ለሚቀጥሉት 100 ዓመታት ገድበው እንዲረጋገጥ አደረገ። በተገኘው ግን አዲሱ ሺህ ዓመት መሰምጣ ሲትብ እንግሊዝ ነገሥታት በራሳቸው በመተማመን መዘናጋት ጀመሩ። የወራሪው የዴንማርክ ቫይኪንጎች ስጋትም ዳግም አገረፈ። በሚቀጥሉት አስራታት ድግዳት የእንግሊዝ ዙፋን በአንግሎ ሳክሰን እና በዴንማርክ ገዢዎች መካከል ሲዘዋወር ቆይቷል። አንድ ወቅት ላይም እንግሊዝ በንጉሥ ክኑት አገዛዝ ስር የሰፊው የስካንዲኔቪያን የሰሜን ባህር ኢምፓየር አካል ሆና ተገዝታለች። 1042 ግን ንጉሥ ኤድዋርድ ዘ ኮንፌሰር ወደ ዙፋን በመምጣቱ የዌሴክስ ቤተሰብ ዳግም ሥልጣኑን አገኘ። ይሁን እንጂ ንጉሥ ኤድዋርድ ወራሽ ሳይተካ በሞቱ የእንግሊዝ ወደፊት እጣፊያ በብርዙ የዙፋን ተፈላላሞች ጥያቄ ስር ወደቀ። ምዕራፍ 7 1066 እና የኖርማን ድል አድራጊነት። ንጉሥ ኤድዋርድ በ1066 ሲሞት ኃያሉ የእንግሊዝ መኳንንት ሃሮልድ ጎድዊንሰን ዙፋኑን ያዘ። ይህ ደግሞ የኖርማንዲው ዲዩክ ዊሊያም ክፉኛ እንዲቆጣ አደረገው። ንጉሥ ሃሮልድ የኖርዌዩን ንጉሥ ሃራልድን እና የዴንማርኩን ንጉሥ ስዌይን ሁለተኛን ንጉሥ ለመሆን ጥያቄ ያቀረቡትን ድል አድርጎ ነበር። የ1066 ክስተቶች በእንግሊዝ ታሪክ ውስጥ እጅግ ወሳኝና የሀገሪቱን መሠረታዊ መዋቅር ለዘላለም የለወጡ ነበሩ። በዚያው ዓመት መስከረም ወር ላይ የተደረገው የስታምፎርድ ብሪጅ ጦርነት ንጉሥ ሃሮልድ የኖርዌይን ወረራ ድል እንዲያስችሎት ነበር። ሆኖም ግን ከጥቂት ሳምንታት በኋላ የተደከመው ሰራዊቱ በኖርማንዲው ዲዩክ ዊሊያም የሚመራ ሌላ ወረራ ገጠመው። ጥቅምት 11 1066 የተካሄደው የሄስቲንግስ ጦርነት the Battle of Hastings በእንግሊዝ ታሪክ ውስጥ ምናልባትም እጅግ የታወቀው ቀን ነው። ንጉሥ ሃሮልድ በጦር ሜዳ ላይ ተገደለ። በተለምዶ እንደሚባለው ቀስት ዓይኑን ወቅቶታል። ይህም የአንግሎ ሳክሰን ነገሥታትን የዘር ሐረግ አበቃ። በገና ዕለት ንጉሥ ሆኖ በዘውድ በተጫነው በዊሊያም አማካኝነት የኖርማን ፈረንሳይ ሥርወ መንግሥት ተመሠረተ። የኖርማን ድል አድራጊነት በእንግሊዝ የአገዛዝ ሥርዓት ላይ ጥልቅ ለውጦችን አመጣ። ዊሊያም አመጾችን ካረገበ በኋላ በዌልስና በስኮትላንድ ላይ የበላይነቱን ካረጋገጠ በኋላ የመንግሥቱን መሬት፣ ሕዝብና የገንዘብ ዋጋ ለማወቅ ዶምስዴይ ቡክ የተባለውን ታላቅ የቆጠራ መዝገብ አዘጋጀ። ይህ መዝገብ እንደሚያሳየው በተግባር ሁሉም የአንግሎ ሳክሰን መኳንንት በኖርማኖች ተተክተዋል። ኖርማኖችም ፈረንሳይኛን የገዢው መደብ አሪስቶክራሲ ቋንቋ አድርገው አስተዋወቁ። ምዕራፍ 8
የአንጀቪን ግዛት እና የማግና ካርታ መፈረም። በእንግሊዝ የኖርማን ሥርወ መንግሥት ለ80 ዓመታት ያህል ከቆየ በኋላ ሌላ የዙፋን ተተኪ ቀውስ ተከሰተ። ይህም በአንደኛው ሄንሪ ሕጋዊ ተተኪ በነበረችው በእቴጌ ማቲልዳና መኳንንቱ በመረጡት እጩ በብሎይስ እስጢፋኖስ መካከል የእርስ በርስ ጦርነት እንዲቀሰቀስ አደረገው። እስጢፋኖስ ዕአአ 1154 እስከ መተበት ጊዜ ድረስ ገዛ። እንዲሁም በእርሱም ቦታ የማቲልዳ ልጅ ሁለተኛው ሄንሪ ተተካ። ሁለተኛው ሄንሪ ከኖርማንዲና ከፕላንታገኔት ቤተሰቦች የተወለደ ሲሆን እንግሊዝን ብቻ ሳይሆን የዌልስን፣ አየርላንድንና ሰፊውን የምዕራብ ፈረንሳይ ክፍል የአንጀቪን ግዛት ተብሎ የሚጠራው አገዛዝ ስር ያስተዳድር ነበር። በመካከለኛው ዘመን አብዛኛው የታሪክ ዘመን እንግሊዝ በፕላንታገኔት ነገሥታት ተመርታለች። በዚህም ወቅት የተለያዩ ገጠመኞችን አሳልፋለች። ከ12ኛው ክፍለ ዘመን መደባጀትና ከ13ኛው ክፍለ ዘመን አጋማጭ ያሉት ጊዜያት በመከራና በፖለቲካዊ ትርምስ የተሞሉ ነበሩ። ከፈረንሳይ ጋር የተደረጉ የግዛት ግጭቶች እንግሊዝ በፈረንሳይ የነበራት ይዞታ እንዲቀንስ አደረጉ። በኃያሉ ባሮኖች መካከል የተፈጠረው አለመግባባት የንጉሡን ሥልጣን ለመቀነስ ምክንያት ሆነ። ይህም ዕአአ 1215 ንጉሥ ጆን ማግና ካርታ የተባለውን ታሪካዊ ሰነድ እንዲፈርሙ አስገደዳቸው። በንጉሡና በባሮኖች መካከል የነበረው የእርስ በርስ ጦርነት ክፍለ ዘመኑን ሙሉ ቀጠለ። ዕአአ 1272 ቀዳማዊ ኤድዋርድ ወደ ዙፋን ሲመጡ ብቻ ነው ሰላም የሰፈረው። ኤድዋርድ የመጀመሪያውን ፓርላማ በማቋቋም የመንግሥቱን ሥልጣን አጠናከሩ። እንዲሁም ዌልስን በመቆጣጠርና ስኮትላንድንም ለመያዝ በመሞከሩ የእንግሊዝ ተጽዕኖ በብሪታንያ ደሴቶች ላይ አስፋፉ። ምዕራፍ 9 ጥቁር ሞት እና የበርበሬዎች ዓመፅ። 14ኛው ክፍለ ዘመን ሲጠባ እንግሊዝ ግዛቷን ለማስፋፋት ከፈረንሳይ ጋር ጦርነት ውስጥ ገባች። ይህም የ100 ዓመታት ጦርነት 100 Years War እንዲጀመር አደረገው። በሦስተኛው ኤድዋርድ ዘመን እንግሊዝ በክሬሲ እና በፖይቲየርስ ጦርነቶች ላይ ድሎችን ተቀዳጀች። ይሁን እንጂ ከነዚህ ወታደራዊ እርምጃዎች ይልቅ እጅግ አደገኛ የሆነ ጠላት ጥቁር ሞት the Black Death ዕአአ 1348 እንግሊዝ የምትቆጣጠረው ጋስኮኒ በኩል በመታች መርከብ ወደ ሀገሪቱ ገባ። በሁለት ዓመት ውስጥ በሽታው በመላው ሀገሪቱ ተሰፋፋ። በዚህም ግማሽ የሚሆነው የሀገሪቱ ሕዝብ እንደሞተ ይገመታል። ከበሽታው የተሰረፉ ገበሬዎችም የደሞዝ ጭማሪ ሳይደረግላቸው ከፍተኛ ቀረጥ ተጣባቸው። ይህም ዕአአ 1381 በደቡብ ምስራቅ እንግሊዝ የተቀሰቀሰውን የገበሬዎች ዓመፅ the Peasants Revolution አስከተለ። ዓመፀኞቹ ወደ ለንደን በመጓዝ የመንግሥት ባለሥልጣኖችን ገደሉ። ስረቱ ቢመለስም ግን አለመረጋጋቱ ቀጠለ። ምዕራፍ 10 የጽጌሮቹ ጦርነት እና የቱደር ሥርወ መንግሥት። ተወዳጅነት ያጣው ንጉሥ ዳግማዊ ሪቻርድ በ1039 በወንድማቸው ልጅ በአራተኛው ሄንሪ ከሥልጣን ተወገዱ። አራተኛው ሄንሪ ዘመነ መንግሥታቸው በዓመፅ የተሞላ ነበር። ልጁ አምስተኛው ሄንሪ በ1413 ዙፋኑን ተረከበ። የ100 ዓመታት ጦርነትን ዳግም በማስጀመርና በ1415 በአጂንኮርት ጦርነት አስገራሚ ድል በማስመዝገብ ታሪክ ሠራ። ሆኖም ግን አምስተኛው ሄንሪ በ1422 ያለ ጊዜው መሞቱ የእንግሊዝ ዕድልን ገለበጠው። ጨካኙ ልጁ ስድስተኛው ሄንሪ ዙፋኑን ዋረሰ። በእርሱ ዘመን እንግሊዝ በፈረንሳይ ተሸነፈች። እስከ 1453 ድረስ በፈረንሳይ የነበራት ይዞታን ሙሉ አጣች። በመኳንንቱ መካከል የተፈጠረው ቅምታ በ1455 በዮርክ ነጭ ዝጌራ እና በላንካስተር ቀይ ዝጌራ ቤተሰቦች መካከል የዝጌሮቹ ጦርነት Wars of the Roses እንዲቀሰቀስ አደረገው። ይህ ጦርነት 30 ዓመታትን ያህል ቆየ። በ1485 ሄንሪ ቲውደር ሪቻርድ ሦስተኛን በቦስወርድ ፊልድ ላይ ድል በማድረግ የቱደር ሥርወ መንግሥትን መሠረተ። ምዕራፍ 11 የቲውደር ወርቃማ ዘመንና ሃይማኖታዊ ለውጥ። የቲውደር ዘመን ለሀገሪቱ አንጻራዊ ሰላም አመጣ። በጦርነት የወደመውን ኢኮኖሚ መልሶ በመገንባት ከጣሊያን የሬኔሳንስ አስተሳሰቦችን አስተዋወቀ። በ1509 ሰባተኛውን ሄንሪን የተኩት ስምንተኛው ሄንሪ መጀመሪያ ላይ ተስፋ የሚጣልባቸው ቢመስሉም በኋላ ግን ወንድ ወራሽ የመፈለግ አባዜያቸው ወደ ጨካኝነት ለወዳቸው።
ከመጀመሪያ ሚስታቸው ከአራጎኗ ካትሪን የተወለደችው ማርያም ብቻ ነበረች። ርዕሰ ሊቃነ ጳጳሳቱ ፍቻቸውን ስላልፈቀዱላቸው ሄንሪ እንግሊዝን ከካቶሊክ ቤተክርስቲያን በመለየት የፕሮቴስታንት የእንግሊዝ ቤተክርስቲያንን ቸርች ኦፍ ኢንግላንድን መሰረቱ። ይህም ለመቶ ዓመታት የቆየ ሃይማኖታዊ ትርምስ አስከተለ። ተከታታይ ጋብቻዎቻቸውም በሞት በግድያና በፍቺ የታጀቡ ነበሩ። ስምንተኛውን ሄንሪን በ1547 ልጃቸው ስድስተኛው ኤድዋርድ ተካ። እርሱ እንግሊዝን ይበልጥ ፕሮቴስታንት ቢያደርጋትም በ1553 ከዚህ ዓለም በሞት ተለየ። እህቱ ቀዳማዊት ማርያም ካቶሊክነትን በመመለስ ፕሮቴስታንቶችን አሳደደች። በዚህም ደመኛዋ ማርያም ብለዲ ሜሪ የሚል ቅጽል ስም ተሰጣች። ማርያም ልጅ ሳይኖራት በ1558 ስትሞት ዙፋኑ ለእህቷ ቀዳማዊት ኤልዛቤት ተላለፈ። በኤልዛቤት ዘመን እንግሊዝ ወደ ወርቃማ ዘመን ገባች። የፕሮቴስታንት ቤተክርስቲያን ዳግም ተመሰረተች። መንግስት ጠነከረ። የሕዝብ ቁጥር ጨመረ። ጥበብና ስነ ጽሑፍም አደጉ። ታዋቂው ዊሊያም ሼክስፒርም በዚህ ዘመን ነበር ሥራዎቹን ያበረከተው። እንግሊዝ በአሜሪካና በእስያ ግዛቶቿን በማስፋፋት ኢኮኖሚያዊና ወታደራዊ ኃይሏን አጠናከረች። እንደ ሰር ዋልተር ራሌይ እና ሰር ፍራንሲስ ድሬክ ያሉ ሰዎች እንግሊዝን ኃያል የባህር ላይ ሀገር አደረጓት። ኤልዛቤት ሀገሯን በ1588 ከስፔን አርማዳ ስፓኒሽ አርማዳ ወረራም ተከላክላለች። ምዕራፍ 12 የስቲዋርት ዘመንና የእንግሊዝ የእርስ በርስ ጦርነት። ቀዳማዊት ኤልዛቤት በ1603 ያለ ልጅ በሞት ስትለይ ዙፋኑ የቅርብ የፕሮቴስታንት ዘመድ ለነበረው ለስኮትላንዱ ንጉሥ ስድስተኛው ጄምስ ተላለፈ። እርሱም ቀዳማዊ ጄምስ በመባል የእንግሊዝ ንጉሥ ሆነ። ይህም የሁለቱን ሀገራት ዘውድ በአንድነት አሰባሰበ። በእርሱ ዘመነ መንግሥት ካጋጠሙት ፈተናዎች መካከል በ1605 የተካሄደው የባሩድ ሴራ ገን ፓውደር ፕሎት እና በአሜሪካና በህንድ የመጀመሪያዎቹ ቋሚ የእንግሊዝ ቅኝ ግዛቶች መመሰረት ይጠቀሳሉ። የጄምስ አገዛዝ ከፓርላማ ጋር የነበረው ውጥረት እየጨመረ ሄደው በልጁ በቀዳማዊ ቻርልስ ዘመን ጫፍ ላይ ደረሰ። በስልጣን ክፍፍል በሃይማኖትና በአስተዳደር ረገድ የተፈጠረው አለመግባባት በ1642 በንጉሳውያኑ ሮያሊስቶችና በፓርላማ ደጋፊዎች ፓርላማንቴሪያንስ መካከል የእንግሊዝ የእርስ በርስ ጦርነት እንዲቀሰቀስ አደረገ። በኤጅ ሂል፣ በማርስቶን ሙር እና በናሴቢ የተካሄዱት ጦርነቶች እጅግ ወሳኝ ነበሩ። በኦሊቨር ክሮምዌል የሚመራው የፓርላማው አዲስ ሞዴል ጦርነት በመጨረሻ አሸናፊ ሆነ። ቀዳማዊ ቻርልስም በ1649 በሞት ተቀጣ። እንግሊዝ በክሮምዌል መሪነት ለጥቂት ጊዜ ሪፐብሊክ ሆና በቆየች ቢሆንም በ1660 በዳግማዊ ቻርልስ አማካኝነት የንጉሳዊው ሥርዓት ዳግም ተመለሰ። ምዕራፍ 13 መቅሰፍት፣ እሳትና ታላቁ አብዮት። ለንደን በ1665 በተከሰተው ታላቁ መቅሰፍትና በ1666 በተነሳው ታላቁ የለንደን እሳት ተጨማሪ መከራዎችን አስተናገደች። እሳቱም በዋና ከተማዋ ላይ ከፍተኛ ውድመት አደረገ። ዳግማዊ ቻርልስ በ1685 ሲሞቱ ወንድማቸው ዳግማዊ ጄምስ ተካ። እርሱ የካቶሊክ እምነቱ ግን የፖለቲካ አለመግባባት ፈጠረ። ኤኤአ በ1688 በተካሄደው ታላቁ አብዮት ጄምስ በፕሮቴስታንት ልጁ ማርያምና በባሏ በኦሬንጅ ዊሊያም ተተኩ። እነርሱም በ1689 የመብቶች አዋጅን ቢል ኦፍ ራይትስን በመቀበል የንጉሡን ሥልጣን በመቀነስ የፓርላማን በላይነት አረጋገጡ። በንግሥታን አን ዘመን የእንግሊዝና የስኮትላንድ ፓርላማዎች ተዋሂደው በ1707 የታላቋ ብሪታንያ መንግሥት ኪንግደም ኦፍ ግሬት ብሪቴን ተመሠረተ። እርሷ ስትሞት ዙፋኑ ለሃኖቨሩ ጆርጅ ቀዳማዊ ተላለፈ። ይህም የጆርጂያውያንን ዘመን አበሰረ። ምዕራፍ 14 የኢንዱስትሪ አብዮት እና የዓለም ኃያልነት። 18ኛው ክፍለ ዘመን እንግሊዝ ወደ ዘመናዊ አገር መንግስትነት የተሻገረችበት፣ የንግድ ሥርዓትና የባህር ኃይል ያደገበት፣ የዓለም አቀፍ ተጽዕኖዋ የሰፋበት ዘመን ነበር። ቢሆን የአሜሪካ ነጻነት ማግኘት ትልቅ እንቅፋት ቢሆንም በ19ኛው ክፍለ ዘመን በእንግሊዝ የተጀመረው የኢንዱስትሪ አብዮት ሀገሪቱን በታሪክ ታይቶ የማይታወቅ ግዙፍ ኢምፔሪየር እንድትመሰረትና የዓለም ቅንጭ ኃያል ሀገር እንድትሆን አደረጋት። 20ኛው ክፍለ ዘመን ግን በመጀመሪያውና በሁለተኛው የዓለም ጦርነቶች ታጅቦ በመሆኑ የሀገሪቷን ኢኮኖሚ አዳክሟል። የብሪታንያ በላይነትም ማሽቀጥቅል ጀመረ።
የታሪክ ውርስና ቋንቋ። ያለፉት 2000 ዓመታት ታሪክ በዘመናዊዋ እንግሊዝ ላይ የራሳቸውን አሻራ ጥለው አልፈዋል። ሕዝቧ ለዘመናት ወደ ባህር ዳርቻዋ ከደረሱት የተለያዩ ቡድኖች የተገኘ ድብልቅ ነው። ቢሆን ብዙዎቹ የታሪክ ምልክቶች ዛሬ በአይን ባይታዩም ውርሳቸው ግን በእንግሊዝኛ ቋንቋ ውስጥ ሕያው ሆኖ ይገኛል። ከላቲን፣ ከጀርመናዊው አንግሎ ሳክሰን፣ ከጥንታዊው የቫይኪንግ ኖርስ እና ከፈረንሳይ ኖርማን የተወጣጡ ቃላት የቋንቋውን ማያቋርጥ እድገትና ተለዋዋጭነት ያሳያሉ። ይህም እንግሊዝኛ ዛሬ በዓለም ላይ በብዛት የሚተገስ ቋንቋ እንዲሆን አደረገዋል። ተመሳሳይ ይዘት ያላችሁ አስገራሚ የዓለማችን ታሪኮችን መከታተል የሚያስደስታችሁ ከሆነ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ።